ጸደቀ ይሁኔ ይባላልው ከአፍሪካ አንድነት ጋር አብሮ ነው ስሜ ራሱ ጸደቀ የተባለ የነጋ ድራስ የኢትዮጵያ ንግድ ባንክ የሥራ ፈጠራ ውድድር ዳኛ ነው። አንደኛ ዓመቴን የያዘው ስራዬ ሲቪል ኢንጂነሪንግ ነው። 35 ዓመት በፊት ጀምሮ ወደ ንግድ ገብቼ አሁን ብዙ ሰው የሚያውቀኝ በሪል ስቴት ዲቨሎፐርነት እና በዋናነት ደግሞ ነጋዴነትን ኩርት የምልበት ነገር ነው። አሁን የምኖረው በ2 እና በ3 ዓመት ጀምሮ ያደግኩበት አንድ 20 ሆነን ነው እዚህ ግቢ ውስጥ ያደግነው። ለምንድነው እዚህ የምትኖረው ብሎ ብዙ ሰው ይጠይቀኛል። አንዱ በቃ የወንድሞቼን በሆቴል የሌሉትን በየቦታው የተበተኑትንም ማስታወስ። ብዙ ሰው እኔን በዳኝነት ውስጥ የሚያውቀኝ ጨካኝነቴን ነው። ማርክ አይሰጥም እባላለሁ። ሀዘን ቤትም ሰርግ ቤትም ሰዎች ጠጋ ብለው ለምንድነው ግን ወጣቶች ላይ እንደዚህ መጨክነው ይሉኛል። ምን ያህል ነው መጨክነው የሚለውን ነገር በእርግጥ አላውቀውም። የራሴን ባህሪ ብዙም ሳልቆጥብ ነው በመድረክ ላይ አስተያየቴን የምሰጠው። ፍላጎቴ ግን በእውነት ላይ ተመሰረተ ለእሴት ዋጋ የሰጠ እውነተኛ ችግር ፈቺና እውነተኛ በሳይንስ ላይ ተመሰረተ ሐሳብ መሆኑን ለማረጋገጥ በዛ እንደው ከዚህ በፊት የሚያስቀየምኳቸው ተወዳዳሪዎች ካሉ ያስከፋቸውም ተመልካቾች ካሉ በዚሁ አጋጣሚ ይቅርታ ጠይቃለሁ። የከተማ ሰው ከእንስሳት ጋር ብዙ ተራርቋል። ከእንስሳት ጋር ሲቀራረብ እውነተኛ የሰው ልጅ ባህሪውን ያገኛል ብዬ ስለማምን ጃን ሜዳ ፈረሶች አሉኝ። እዛ ወስጄ ብዙ ልጆችን አስተምራለሁ። የነጋ ድራስ ኢትዮጵያ ንግድ ባንክ ፈጠራ ውድድር 4ኛው ምዕራፍ የፍጻሜው ዕለት እንገናኝ። ጥር 3 እሁድ ከ9 ሰዓት ጀምሮ ነጋ ድራስ የኢትዮጵያ ንግድ ባንክ የምዕራፍ 4 የፍጻሜ ውድድር በሁሉም የኢቢሲ የቲቪ አማራጮችና በኢቢሲ.ስትሪም ይጠብቁን።